የሮሜ መጽሐፍ ምዕራፍ 12 ቁጥር 21 የክፉ ሰዎች ደግነት ብላችሁ ጻፉ። የክፉ ሰዎችን ደግነት ነው ዛሬ ማስተምራችሁ። መጽሐፍ ሲናገር እንደዚህ ይላል፣ ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ። የመጽሐፍ ቅዱስ አስደናቂ ቃላቶች መካከል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈላቸው ነው። ከዚህ በኋላ በሚኖረን የሮሜ መጽሐፍ ትምህርት ብንማረውም ዛሬ ግን ውስጤን ስለሞላው የክፉ ሰዎችን ደግነት፣ የክፉ ሰዎችን ውለታ፣ የክፉ ሰዎችን ቸርነት ከፍለን ማንጨርሰው መልካም የሆነ ነገር እንደሆነ አካፍላችኋለሁ። ሐዋርያው ጳውሎስ ግን ለሮሜ አማኞች የሚነግራቸው የሚያወራቸው ነገር ምንድነው? ምን ይላቸዋል? በመልካም አሸንፉ እንጂ በክፉ አትሸነፉ። ስለዚህ ያ ማለት ምን ማለት ነው? መሸነፍና መሸናነፍ በሰው ህይወት ውስጥ አለ። ትግል አለ በሰው ህይወት ውስጥ፣ ጦርነት አለ በሰው ህይወት ውስጥ። አንዱን መልክ ስትመለከቱት ፖዚቲቭ ሲሆን፣ ሌላኛው ደግሞ ባልጠበቃችሁት አቅጣጫና መልክ ደግሞ ኔጌቲቭ ይሆናል። ህይወት ባሰባችሁበት መንገድ ብቻ በቦይ እንደሚፈስ ውሃ እየፈሰሰ የሚሄድ ጉዳይ አይደለም። በህይወታችሁ መልካም ሰዎች እንደሚያጋጥሟችሁ ሁሉ አምጡ ድገሙ የተባለላቸው ክፉ ሰዎችም ያጋጥሟችኋል። ሁሉ ጊዜ ከኔጌቲቭ አንፃር ብቻ ነገሮችን የሚመለከቱ ሰዎች ያጋጥሟቸዋል። በመሰረቱ ውጊያችን ከደምና ከስጋ ጋር አይደለም ማለት ትርጉሙ ሁለት ነው። አንደኛው ጠላታችን ሟች አይደለም ማለት ነው። ሲቀጥል ግን የሰው ጠላት የለንም ማለት አይደለም። የሰው ጠላት የለንም ማለት አይደለም። የሰው ጠላት በደንብ አለን። ለዚህ ነው ጠላት ቢርበዋ ብለው የሚለው። ቢታረስ አልብሰው የምናለብሰው አጋንንት ቡዳ አዶ ከበሬ ማፍዙዝ የለም። አቤት ጠላት ሲል መጽሐፍ አውሬ አጋንንት ብቻ አይደለም የሰውም ጠላት ስላለ ነው። ይሄንን የሰው ጠላት ግን መጽሐፍ ሲናገር በክፋት ሳይሆን አማኝ የሆነ ሰው በመልካምነት አሸንፉት። በሁለቱም መንገድ ሄዳችሁ ልታሸንፉ ትችላላችሁ። ሰው በክፋትም ሄዶ ለጊዜው ስኬት የሚመስል ነገር ውስጥ ሊመጣ ይችላል። ነገር ግን መጽሐፍ ሲናገር ምን ይላል? አማኝ ክፉ ነገሮችንና ክፉ ጊዜያቶችን መጋፈጥና ማለፍ ያለበት በመልካም አግባብና በመልካም አካሄድ ነው ይላል የእግዚአብሔር ቃል ሲናገር። ክፉን በመልካም አሸንፉ። ምን ማለት ነው? ክፉን በመልካም አሸንፉ ማለት የመጣው እኮ ክፉ ነው። እንዴት ነው እኛ በመልካም የምናሸንፈው? ነገር በክፋት መጥቶብህ አንተ በመልካም ስትመጣ መጽሐፍ ሲናገር ሮሜን ባለፈው ሳምንት ሰምታችሁኛል አይደል? ለእያንዳንዱ እንደ ስራው መጠን የሚከፍለው እያንዳንዱ እኮ ከፋ ያለው የሁሉ መጨረሻ ሊሆን የሚችለው የሁሉ መጀመሪያና የሁሉ ምንጭ የሁሉ መነሻ የሆነ ብቻ ነው። አንድ ነገር መነሻ ሳይሆን አንድ ነገር ምንጭ ሳይሆን ፍጻሜ ሊሆን አይችልም። ማን በጀመረው ማን ይጨርሳል? ማን መነሻ ሆኖ ማን መደምደሚያ ይሆናል? ሰማይ መነሻ ከሆነ ክፋት መቼ መደምደሚያ ሊሆን ይችላል? ማን በጀመረው ማን ይጨርሳል? ማን ይወላችሁ? ክፋት፣ መርገም፣ ውድቀትና ጨለማ የእናንተ ፍጻሜ ሊሆን አይችልም። ሰማይ የሁሉ ነገር ምንጭ ከሆነ የሁሉ ነገር መጨረሻና ፍጻሜ ሊሆን የሚችለው የሁሉ ነገር መነሻ የሆነው ማን በጀመረው ማን ይጨርሳል? ስማ፣ እግዚአብሔር ጀምሮ እግዚአብሔር ጀምሮ ህይወትህን፣ እግዚአብሔር ጀምሮት አገልግሎትህን፣ እግዚአብሔር ጀምሮት ሩጫህን፣ ዴስቲኒው እንዴት በሌላ ይሰራል? ፍጻሜው እንዴት በሌላ ይሰራል? ማን በጀመረው ማን ይጨርሳል? በሉት አጠገባችሁ ያለውን ሰው። ማን መነሻ ሆኖ ማን መደምደሚያ ይሆናል? በሉት። እግዚአብሔር መነሻ ከሆነ እግዚአብሔር መደምደሚያ ነው የሚሆነው። አልፋ ነው አለ መጽሐፍ ሲናገር፣ እሱ ደግሞ አለ ኦሜጋ ነው አለ። በምንም ተአምር ስሙኝ፣ ውድቀታችሁ፣ ጨለማችሁ፣ መከራችሁ የፍጻሜያችሁ ዲተርማይን ማድረግ የሚችልበት አቅም የለውም። የእናንተ ፍጻሜ ሰራተኛ ሊሆን አይችልም። የምታልፉበት ሁኔታ ሰው ለዚህ ነው ላችሁ ጳውሎስ ሲናገር ክፉን አለ በመልካም አሸንፉ ሲል አንድ ነገር በኔጌቲቭ መጥቶብህ አንተ ፖዚቲቭ ሆነ ስትቀጥል ልትጎዳ ትችላለህ። ግን አንድ ነገር ያውቃል ጳውሎስ፣ የእያንዳንዱ ነገር መደምደሚያ የእያንዳንዱ ነገር መነሻ ነው። የእያንዳንዱ ነገር ፍጻሜ የእያንዳንዱ ነገር መጀመሪያ ነው። ያልጀመረ ሊጨርስ አይችልም። ምንጭ ያልሆነ ሊደመድም አይችልም። ህይወት በእግዚአብሔር ፕሮግራም ከተጀመረ ድምዳሜ መጨረሻ ክም ዲተርማይን የሚደረገው በሚያጋጥሙ ክፉ ሰዎች ሳይሆን ባስጀመረ በእግዚአብሔር ነው። አሜን ባል ወዳጆቼ፣ በደንብ አድርጋችሁ ስሙ። ልንገራችሁ፣ ጌታ ምስክሬ ነው።
በጠበቃችሁት ሰርግ ሳትበሉ ባልጠበቃችሁት ልደት ትጠግባላችሁ እንዳልኳችሁ ዛሬ የምነግራችሁ የማትረሱትን ቃል የእናንተ ፍጻሜ ነጠላ እንደሚቋጭ ወይም ደግሞ አንድ ልብስ እንደሚደመደም የእናንተ ፍጻሜ ተበትኖ አይደመደምም። የማታንቶ ጎጆ የእናንተ ህይወት በመበተን በብደት በኪሳራ አይደመደምም። እነግራችኋለሁ እኔ እንኳን የእናንተ ህይወት መጨረሻ እምቋጨው እኔ እንኳን አይደለሁኝም። የትኛውም ጓደኛችሁ የእናንተ ህይወት ድምዳሜ አይደለም። የህይወታችሁ ምንጭና መገኛ የሆነው እሱ የህይወታችሁ መደምደሚያ ነው። ጳውሎስ ይሄን ነገር በሚገባ በትክክል ስለሚያውቀው በክፉ የመጡባችሁን አለ በመልካም አሸንፏቸዋል። ጉዳዩ ባለቀ በተጠናቀቀ ጨዋታ ውስጥ ስለሆነ ያለው አቤት በሜዳ ውስጥ አሁን እናንተ እየኖራችሁ ያላችሁት ነገር በሰማይ በእግዚአብሔር ዘንድ አክሊላችሁ እንዲተርማይን ለማድረግ እንጂ ዘላለምንና ሰማያዊ ዜግነትንማ በክርስቶስ ዘዴ የመጀመሪያ ቀን ጫት ሳታቆሙ ሲያራ ሳታቆሙ የመጣችሁ ቀን ባክግራውንዳችሁ ሳይለወጥ የመጣችሁ ቀን እኮ ሰማያዊ ዜግነት ግሪን ካርድ እኮ ተሰጥቷችሁ። አሁን ስማኝ፣ ወደ ህይወት ሜዳ ከገባ በኋላ የገጠመ ትግል የተቀበልከውን ዜግነት ነጣቂ ሳይሆን የምትቀበላቸውን አክሊሎች የሚያባዛል ነው። የማባዣ ማሽኖች ናቸው። ስማ፣ ጨለማ፣ ውድቀት፣ መርገም እነዚህ ነገሮች በጠቅላላ እንኳን እኛን ህይወት ሊጨርሱ ቀርቶ እነሱ ራሳቸው በተወሰነላቸው ጊዜ ይጨርሳሉ። ከዚህ በፊት እንደነገርኳችሁ ሞት ራሱ ይሞታል። ማንን ገሎ ይኖራል? ጳውሎስ ሲናገር ምንድነው የሚለው? በክፉ የመጡባችሁን ሰዎች አለ በመልካም አሸንፏቸው አለና ከዛ እንደዚህ ያለ እንጂ በክፉ አታሸንፉ። በክፉ አታሸንፉ ካለ ሁለቱም መሸናነፍ አለ። በክፉ አታሸንፉ ካለ ጳውሎስ እያለ ያለው በክፉ አታሸንፍም አይደለም፣ በክፉ አታሸንፍ ነው ያለው። ሰው በመልካምም ሄዶ ያሸንፋል፣ ሰው በክፋትም ሄዶ ያሸንፋል። ስታሸንፍ ግን ድልህን ሰማይ ካውንት የሚያደርግልህ አክሊል አድርጎ የሚቀበልልህ አንተ በሰይራና በተንኮል ሄደ ያመጣውን ስኬት ሳይሆን ኔጌቲቭ ሆኖ መጥቶ አንተ ግን በህይወት በመልካምነት በተገለጥክባቸው በዛ መንገዶች ከእግዚአብሔር የምትቀበላቸው አክሊሎች ስላሉ ማለት ነው። የክፉ ሰዎች ደግነት ምንድነው አትሉኝም? የመጀመሪያው የክፉ ሰው ደግነቱ የመጀመሪያው ማለት ነው ወደ አሰበላችሁ የሚያደርሳችሁ አቅማችሁ ስለሆነ ነው። ያላችሁበት ቦታ ሁሉ ጊዜ የእናንተ የድልና የስኬት የበረከት መጨረሻ መስሏችሁ ትረጋጋላችሁ። ዶሮ አንዳንድ ጊዜ ሲሞቃት የዛ መኖሪያዋ መስሏት እንደምትቀመጠው ማለት ነው። ልካችሁ ካልሆነ ልክ፣ ስፍራችሁ ካልሆነ ስፍራ፣ መጨረሻችሁ ካልሆነ መጨረሻ ሰማይ እናንተን ልካችሁ ወደ ሆነው ልክ የሚያመጣችሁ ሚነካካችሁ ሰው ሲሰጣችሁ የሚነካካችሁ ሰው ጥቅሙ ለዛ ነው። ልካችሁ ካልሆነ ልክ፣ መጨረሻችሁ ካልሆነ መጨረሻ፣ ልካችሁ ወደ ሆነ ልክ ሊያመጣችሁ ሲፈልግ ከአቅም በታች ወርደ የክፉ ሰው ደግነቱ አስታዋሽነቱ ነው። ይህ አይደለም ያንተ ራይት ፖዚሽን፣ ይህ አይደለም ያንተ መልክ ማለቱ እንጂ እግዚአብሔር ምስክሬ ነው። ማለማ ዴስቲኒ ሜከር መሆን ይችላል። ፍጻሜ ሰራተኛ መሆን ይችላል። እሱ የመጀመሪያ ቀን ይሁን ያለለት ፍጻሜን አሜንን እኮ አድርጎታል። በእግዚአብሔር ይሁን ውስጥ አሜን አለ። ሰማይ ይሁን ሲል ያው ሰማይና ምድር የሚጠቀለልበት ይሁንታም እዛ ውስጥ ነው ያለው። እግዚአብሔር በመጀመሪያ ሰማይና ምድር ይሁን፣ ሰማይና ምድርን ፈጠረ። በመጀመሪያ ቃል ነበር ብሎ የእግዚአብሔር ቃል እንደሚነግራችሁ በመጀመሪያ ሰማይና ምድርን ፈጠረ እንደሚላችሁ የመጀመሪያ ቀን ሰማይና ምድር እንዲሆን ይሁን ባለበት በዛው ይሁን ውስጥ ነው መጨረሻ ቀንም ሰማይ ተጠቅልሎ ወደ እግዚአብሔር ዓላማና አጀንዳ የሚገባው። በመልካም አሸንፉት ሲል ጠላቶቻችሁን ክፉ ሰዎችን በክፋት አይን አትመልከቱ። ልካችሁ ካልሆነ ልክ፣ ስፍራችሁ ካልሆነ ስፍራ፣ መጨረሻችሁ ካልሆነ መጨረሻ፣ ልካችሁ ወደ ሆነ ስፍራ የሚያመጧችሁ አስታወሻዎቻችሁ ናቸው። ሲቀጥል ደግሞስ የጥንካሬ ማንነት ቶሎ ቶሎ የሚያላብሷችሁ ሰዎች ናቸው። ስትሬንግዝን ያላብሷችኋል። አቤት አስታዋሽ ናቸው። ሲቀጥልስ እነዚህ ሰዎች ማስታወቂያ ናቸው፣ ማስታወሻ ናቸው። በዚህ በኩል ሲመታ ለመጻፍ ይሄኛውን ስጠው ሲል ቆመ ተቀጥቀጥ አይደለም። ሰው በዚህ ሲመጣ ይሄኛውን ሳይድ ይዘይድ ነው።
ጌታ ይባርክ ብላ አንተ በዚህ በኩል እንድትሄድ ነው እንጂ እንድትበደዋደው። መጽሐፍ ሲናገር ምንድነው? አሮጌውን ሰው አስወግዳችሁ አዲሱን ሰው ልበሱታል። የቤተ ክርስቲያን የኛ ችግር ምንድነው? አዲሱ ሰው በአሮጌው ሰው ዊዝደም እኮ ነው የምናኖረው። አሮጌው ሰው በክፋት ክፋት ይመልሳል፣ ለተንኮል ተንኮል አለው፣ ለስድብ ስድብ አለው፣ ለአመጽ አመጽ አለው። አሮጌው ሰው ከማናንሽ እኮ ነው ጉድና ያለው እኮ ነው የሚለው አሮጌው ሰው። አዲሱ ሰው ግን ከማናንሽ አይልም። ከማንም ሳይወዳደር ከማንም እንደሚበልጥ ያውቃል። ያለ ውድድር የረታበት ህይወት ነው አዲሱ ሰው። ባሮጌው ሰው ዊዝደም አዲሱን ሰው ማፈንክሽን አናረገው። እኛ ክርስቲያኖች የተሸነፍለትን ያሸነፍነው ያሸነፍን የዛው ዕለት ደግሞ ተሸነፍን ነን። ትክክል ይሆን ቀን የተሳሳተ ነው፣ የተሳሳትን ቀን ነው ትክክል ይሆን ነው። ምን ነው ይገርመኛል። ምን ይገርማል አትሉኝም? ምን ይገርማል በሉኛ። ታምራት ላይ ነኝ ስታሰር ተገርፍ ያለው ስታሰር ተደብድብ ያለው ተሰቃይቻለሁ ምናምን አለ። አሳሪው ወደ ጌታ ሄዶ ታሳሪው አሜሪካ አለ። ማየማዲ ዴስኒ ሜከር መሆን ይችላል። የፍጻሜ ሰራተኛ ሰማይ እንጂ ስልጣን ያለው እንኳን ያንተ ፍጻሜ እንዲጠርማይ ማድረግ አይችልም። መለኮት ነገርየውን ሲያዞረው ዓለም እንደ ካርታ ነው የምትዞረው እኮ። ይኸውላችሁ የፍጻሜያችን ሰራተኛ ሰማይ እንደሆነ ከገባችሁ ትግል አቁማችሁ በተሰመረላችሁ መስመር በመልካምነት ነው የምትሄዱት። ክፉ ላደረገባችሁ ክፉ አታረጉበትም። የተዘጋጀላችሁን የክብር ልክ ሊቀማችሁ አይችልም። ለዚህ እኮ ነው የሚገርም ስመጣ ወደዚህ ቤት ማለት ነው በልቤ የመጣው ቃል ንጉሥ ለሚወደው እንዲደረግለታል የሚል ቃል። የተለመደ እንኳን ቢመስልም ለኔ ግን ያልተለመደ ነው። የአምላኬ ቃል በየዕለቱ አዲስ ስለሆነ ሃማ በንጉሥ ዘንድ ታዋቂ ስለሆነ ሃማ በወቅቱ የመንግስት አቅምና አንዳንድ አደረጃጀቶችን ኔትወርኮችን ስለሚያውቅ ያንን ምስኪን በረንዳ ላይ አዳሪ ምስኪን ምጽአተኛና የተጠቃ መርዶክዮስን እንደነጋ ዴስቲኒውን ሁሉ ጨርሷል እኮ አዋርዶ ሊገለው። ስልጣን ያለው ሰው ያንተ የፍጻሜ ሰራተኛ አይደለም። ገንዘብ ያለው ዘመን አበሻ ሲተርት ምንድነው ቀን የሰጠው ቅል ድንጋይ ይሰብራል አሉ። ይሄ አበሻ ተረት ነው፣ የአበሻ ተረት ነው፣ አይሰራም። ንጉሥ ሌሊት እንቅልፉን አጣኩ። ማን ነው እንቅልፍ ሰጪ? ማን ነው ሰው እንቅልፍን ማን ይሰራል? እግዚአብሔር እኮ ነው እንቅልፍ ሰራተኛ። የእንቅልፉን ቧንቧ ቆለፈበት እግዚአብሔር። ሰውየው እንደለመደው እያንኮራፋ አይተኛም። ሰውየው እንደለመደው እያንኮራፋ አይተኛም። ቆለፈበት፣ እንቅልፍ አጣ። ፋይል ሲያገላብጥ የመርዶክዮስ ኬስ ተገኘ። ይሄ ነው ሰው የምን ተደርጎለታል? ወዳጆቼ ያለቀ 11ኛው ደቂቃ የባከነ ደቂቃ የምትሉት የመጨረሻው ሰዓት እንኳን ቢሆን አቤት የባከነ ሰዓት እንኳን ቢሆን ግብ ግባችሁ ጦርነታችሁ ውጊያችሁ ትግላችሁ ከሰጣችሁ ላይ ነጥቃችሁ በመሰረቱ አንድ ነገር ነግሬያችኋለሁ እንዳትረሱ። ሰይጣን ያለ ፕሮሲጀር የሚሰጣችሁ ስለሚቀበላችሁ ነው። ጌታ ግን በፕሮሲጀር የሚሰጣችሁ ከሰጣችሁ በኋላ ስለማይቀበላችሁ። እግዚአብሔር አንዴ ከሰጣ ላይቀበል ስለሚሰጥ በፕሮሲጀር በአፔንድ ዳውን በብዙ ስቃይ ውስጥ ይሰጣል። ሰይጣን ግን ሰጥቶክ እንደሚቀበል ስለሚያውቅ ዞሮ ዞሮ ባዶ ሆነህ እንደሚያረግ ስለሚያውቅ ሂደቱን ሳትጠብቅ ይሰጣል። ክርስቲያን አማኝ እንዲገባው የሚፈለገው ጉዳይ አንድ ጉዳይ ነው። ሁል ጊዜ ክፉን በክፉ ከማሸነፍ ይልቅ መሰረቱ የቂመኛ ሰዎች ተንኮል ያለባቸው ሰዎች ታውቃላችሁ የአይን ችግር የማየት ችግር ያጋጥማቸዋል። ለምሳሌ ይቅርታ አለማድረግ አይነ ስውር ያደርጋል። አቤት አይነ ስውር ያደርጋል። ደግነት የምትኖሩለት ህይወት ለመጠቀም የምትሰሩበት ጨዋታ ሳይሆን የእናንተ ማንነት ሆኖ አንድ ሰውዬ በእሳት እየተቃጠለ ያለ እባብ አየ። ሊያወጣው ሲሞክር ነደፈው፣
ጣለውና በእንጨት እንደገና አወጣው። እየነደፈ ለምን ታወጣዋለህ ሲለው መንደፍ እሱ ኔቸሩ ነው፣ ማዳን እኔ ኔቸር። መንደፍ እሱ ባህሪው ነው። እባብ ቢለሰልስም ይነድፋል። ሲወድም ሲጠላም ይጠመጠምብሃል። ተጠምጥሞብሃል ማለት ወደዋል ማለት አይደለም። ግን እሳ የተፈጠርክበት ባህሪ መርዝ ከሌለውስ? ስላልተናደርክ አይደለም ያልተናደፍከው፣ ስላልተጎዳ አይደለም ያልተናደፍከው። ሜዲንህ ውስጡ መርዝ ስለሌለ እንጂ። መርዝ ያለው መርዙን ማዋጣት ይችላል። ክፋት ያለው ክፋቱን ማዋጣት ይችላል። ብልሃተኛ ሐኪሞች ደግሞ የእባቡን መርዝ ይዘው መድኃኒት ያደርጉታል። ስለዚህ በዚህ ዓመት የፍጻሜያችሁ ሰራተኛ መለኮት ስለሆነ ክፉን በክፉ ሳትመልሱ፣ መጥፎን በመጥፎ ሳትመልሱ፣ አመጽን በአመጻ ሳትመልሱ በመልካምነትና በደግነት በእግዚአብሔር ቤት የመኖር ህይወትን ከተለማመዳችሁ እንደናንተ የሚሳካለት ሰው የለም። ዘመን ሚዛን ነው፣ እድሜ ሚዛን ነው፣ ጊዜ ሚዛን ነው። ይከናወንላችኋል፣ ይሳካላችኋል። ፈረንጆቹ እኮ ተሳስተው እንኳን ተሳስቼ ነበር የሚል ጽሑፍ ይጽፋሉ። አይ ዋዝ ሮንግ የሚል ይጽፋሉ። ኢን ሚሊየንስ ሸጠው ሀብታም ይሆናሉ። መጽሐፉን ኢን ሚሊየንስ ሸጠው እንኳን ትክክልን ስህተት እንኳን ቢሸጥ ዘንድሮ ገበያ ይወጣል። ምን ልል ፈልጌ ነው? ያንተ የፍጻሜ ሰራተኛ እግዚአብሔር እንደሆነ ማን በጀመረው ማን ይጨርሳል? ማን መነሻ ሆኖ ማን መጨረሻ ይሆናል? ኤፌሶን መጽሐፍ ምዕራፍ 1 ቁጥር 9 ምንድነው የሚለው? በዘመን መጨረሻ ያለው የእግዚአብሔር እቅድ በሰማይና በምድር ያለውን በክርስቶስ አለ ማጠቅለል። ማን ጠቅላይ ይሆናል? አንተ ለጊዜው ነው እኮ ጠቅላይ ሚኒስትር ዶክተር አብይ ጠቅላይ ሚኒስትር የሆኑት። ትራምፕም ፕሬዝዳንት ነው ለጊዜው ነው። የነዚህ ሁሉ ሚኒስትሮች ጠቅላይ ኢየሱስ ይባላል። ጠቅልሏቸው ለዛው ያለ ፓርላማ ነው። ንስር ለልጇ ለጫጩቱ ቆዳውን ታነሳባታለች። እሾኩ ውስጧ ያለውን የመብረር አቅም ቀስቃሽ ስለሆነ እያዘነች ቆዳውን ምቾቷን ታነሳለች። ከዛ እሾኩ ክንፏን እንድትዘረጋ ያስገድዳታል በግድ። እንደውም አንዳንዴ እንደዚህ ይዛ ትለቃታለች። ልትወርቅ ስትል ነው የምትይዛት። አቤት ክንፋችሁ ውስጥ ደም ሞልቶ ጋራውና ሸንተረሩን አድማሱን የምታቋርጡበትን ክብር ደም እዚህ ውስጥ ሞልታችሁ ስትቀመጡ ውስጥ ክንፋችሁ ውስጥ የገባው ደም ኮሌስትሮል ሌላም ነገር ስትሮል እንዳይሆንባችሁ ሰማይ እሾክ ቢጤ ነገር እንዲወጋችሁ ያረጋችሁ። የዛኔ ስትዘረኩት ለካ የመብረር አቅም ነው። ጌታ ይባረክ። አሚን ነው።